ሰዓት ለመያዝ ነው ይሄንን ይዤ መጣሁት። ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። እንደምናችሁ? ጌታ የተባረከ ይሁን። ደስ ብሎኛል። እኔ በጣም ነው ደስ ያለኝ። የጌታ ስም ብሩክ ይሁን። እንደውም ምን እያሰብኩኝ ነበር? በደንብ ስማ ዶክተሩ። እኔ የማገለግለው 22 ማዞሪያ ሙሉ ወንጌል ይባላል እና የ22 ማዞሪያ ያምልኮ ቡድኖችን የምታውቋቸው ይመስለኛል። እነ ግርማ በለጠ ያሉበት ነው። ሌሎች ደግሞ ልጆች አሉ፣ ሶሎ ዘማሪዎች አሉ፣ ብዙ ኳየር አለን። እሱ ብቻ ሳይሆን ወርሃዊ አምልኮ ጊዜ አለን። ሐሙስ በወሩ መጨረሻ ላይ የአምልኮ ጊዜ አለን እና በጣም ደስ የሚል ጊዜ ነው። እዚህ ቤት ደግሞ የተሰጡ ሰዎች አሉ እና እነዚህ እህትማማቾቹ በጣም የተባረኩ ናቸው። እንኳን ደስ አላችሁ። አረ ደስ እንኳን ደስ ተው እግዚአብሔር የተመሰገነ ይሁን። በቤተሰቡ ቤተ ክርስቲያን እንኳን ደስ አላችሁ። በእውነት ጌታን ማመስገን እኮ it's good አይደለም እንዴ? appreciation is very important, very very important። እና ሌላ ድሮ ይታበያል ምናምን ይባል ነበር። አሁን እሱ ትዕቢት እዛ አገር ቤት ቀርቷል። ምንም እንትን የለውም። እና ጌታን አመስግነው። በጣም ጌታን እጅግ አድርጌ ነው የማመሰግነው። እኔ ደግሞ ለምን አካብድባቸዋለሁ እና አባይን የመሳሰሉ ዶክተር በተደጋጋሚ ስል እኛ ሲምፕል ማርክ ብትሉኝ እኔ ይበቃኛል፣ አባይ ብንለው ይበቃናል። ስለዚህ እነ ዶክተር አባይን የመሳሰሉ ደግሞ ግሩም የአምልኮ አገልጋዮች አሉን፣ በግሩም ጌታን የሚያመልኩ። እንደው አስቡበት፣ ለወደፊት አስቡበት። የግድ ብዙ ጉባኤ አይደለም የሚያስፈልገው። አምልኮ ራሱ ለእግዚአብሔር ትልቅ ነገር ነውና በተወሰነ ጊዜ ለእግዚአብሔር ላይቭ የሆነ ስታቀርቡ በዓለም ያለው ሕዝብ ሁሉ ጌታን ያከብራል። ስለዚህ አስቡበት። እንደው እግዚአብሔር የተመሰገነ ይሁን። ሁለተኛ እድልን ስላገኘው በጣም ደስ ብሎኛል። ቅድም ፓስተር ዱባ ብሏል። እኔ አም ሶ ላኪ ከናንተ ጋር አብሬ ይህንን የጸሎት ጊዜ በማሳለፈ በጣም ነው ደስ ያለኝ። ለምንድን ነው ደስ ያለኝ? የመንፈስ ቅዱስን ፕሬዘንስ እኔ በደንብ ሰንስ አደርጋለሁ፣ በደንብ ነው የምረዳው። ስለዚህ ሐሙስም ትላንትና በነበረው ጊዜ የእግዚአብሔር መንፈስ በዚህ ስፍራ እንዳለ አውቃለሁ። አሁን የእግዚአብሔር መንፈስ የማይኖርበት የለም። ነገር ግን እኛም መተን የምንገናኝበት ጊዜ ሲሆን፣ የሚያገኘንና የምናገኘው ጊዜ ሲሆን በጣም ደስ ይላል። እግዚአብሔር የተመሰገነ ይሁንና ይህንን ጸሎታችሁን እንድትቀጥሉ ላሳስባችሁ ወዳለሁ። በጣም ቢዚ እንደምትሆኑ አውቃለሁ ወይም እንደሆናችሁ። ነገር ግን በተቻለ መጠን በእነዚህ ጊዜያቶች መታችሁ ብትጸልዩ እግዚአብሔር በእናንተ ጸሎት ከተማይቱን ይፈታታል። ብዙ የታሰሩ ተስፋ የቆረጡ ሰዎች አሉ፣ ይደርስላቸዋልና እሱን እንደው ብናገር ምስክርነት ጥሩ ነው። ምስክርነት ማለት እኮ ያየነውና የሰማነውን የዳሰስነውን መናገር ነው። ስለዚህ እኔ ደግሞ በእነዚህ ቀናት ያየሁትና የሰማሁት የዳሰስኩት የተረዳሁት የእግዚአብሔር መንፈስ በዚህ ጸሎት ላይ እንዳለ ነው። ስለዚህ እግዚአብሔር የተመሰገነ ይሁን። እንቆምና ሮሜ ምዕራፍ 8 እናወጣለን። ምዕራፍ 8 እኔ አንድ ጥቅስ ላይ ነው ትኩረት የምሰጠው፣ ግን አለፍ እያልኩኝ ላንብብ። ምዕራፍ 8 ቁጥር 1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። እደግማለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና።
ቁጥር 12 እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። ቁጥር 17 በጣም ፈልገዋለሁ። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ቁጥር 14 ደግመዋለሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አብረን እንበል። በእግዚአብሔር መንፈስ ኦኬ፣ ድገሙ። ድገሙ። ጌታ ይባርካችሁ። ጌታ እንዲያስተምረን እንጸልያለን። የዘመናት ንጉሥ እግዚአብሔር አብ አባታችን ሆይ እነሆ በከበረው ዙፋን ፊት ቆመናል። እግዚአብሔር ሆይ በታላቁ በአምላካችን ባንተ ፊት ቀርበናል። የሰማይ የምድር ንጉሥ እግዚአብሔር አብ አባት ሆይ ወደፊት የቀረብነው ደግሞ በልጅ በኢየሱስ ክርስቶስ ስም ነው። በመንፈስህ በመካከላችን እንዳለህ እናውቃለን። አሁን ደግሞ በጌታ በኢየሱስ ስም እንማጠንሃለን። በመንፈስህ እያንዳንዳችንን አግኘን፣ ዳሰን። በመንፈስህ ኃይል፣ በመንፈስህ ክብር፣ በመንፈስህ መገኘት እያንዳንዳችንን አግኘን። በመንፈስህ ክብር ይህ ስፍራ የተሞላ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ማንኛውም አይነት ተጽዕኖ በጌታ በኢየሱስ ክርስቶስ ስም ይወገድ። እግዚአብሔር አምላክ ሆይ የእግዚአብሔር መንፈስ ባለበት በዚያ አርነት አለ ተብሎ ተጽፏልና ይህንን ቃልህን ለመስማት ስንዘጋጅ እግዚአብሔር ሆይ የመንፈስህ ኃይል በመካከላችን ይንቀሳቀስ፣ እያንዳንዳችንን ያግኘን። በኢየሱስ ክርስቶስ ስም የዲያብሎስን ሥራ እንቃወማለን። በጌታ በኢየሱስ ስም በየትኛውም በምንም አይነት ተጽዕኖ ስር እግዚአብሔር ሆይ ልጆችን የሆኑ ዘንድ ፈቃድህ አይደለም። ስለዚህ የሰውን ሁሉ አእምሮ መንፈስ ይቆጣጠር ዘንድ እጸልያለሁ። አእምሮን ሁሉ የሚያልፍ ያንተ መንፈስ ሁለንተናችንን ይገዛ ዘንድ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም በመንፈስ እያንዳንዱ ሰው እንድትዳስስ እንድትነካ እጸልያለሁ። በክብርህ ሙላት ማሃዲና ኤሳንካናዲ በሽኮራላ ሃዲና ዋዲና ጋባዲና ጋስያ ኤላው የሃንቲና ጋላዲና ጋሳ በክብርህ ሙላት በኃይል እግዚአብሔር ሆይ ሕዝብን እንድትዳስስ እጸልያለሁ። ማካዱና ሳኪና ሃሼንታ ፖሽ ኮላዲያንቱና ጋዳኔጋሳ በስኮላዴና ጋዲና ኤያናዴንሳ በኦራንቲና ካላና ሐሳ በዚህን ጊዜ ማንም የመከራን እንጀራ የሚበላ ሰው እዚህ እንዳይኖር ጸልያለሁ። ሸራ ባዲና ኤያናዴጋስናዳ በኢየሱስ ስም ጸልያለሁ። ማንም የመከራን እንጀራ የሚበላ ማንም በሐዘን እግዚአብሔር በማቅ ውስጥ ያለ እንዳይኖር በዚህን ሰዓት ጸልያለሁ። ማሃዲና ጋና ሃናዲጋንሳ ሸማዶላ ጋበያንቱራ ዳጋ ኦራን እንጸልያለን። ወገኖቼ እጆቻችሁን አንስታችሁን ጸልያለን። ሄማዱና ሃኒያ ሰላማችን የተጠበቀ ይሁን። በእግዚአብሔር ሰላም ውስጥ እንሆናለን። በዚህን ሰዓት ከማናቸውም አይነት ተጽዕኖ ከማናቸውም አይነት ነፍስን ከሚያሳዝን መንፈስን ከሚያሳዝን ከማናቸውም አይነት ተጽዕኖ በኢየሱስ ክርስቶስም ወገኖቼን አወጣላ ፓሴና ሀያና ጎሻ ናቱ ኤማጋንዱራ በኢየሱስም ላቱራ ባሃኒጋንታ በኢየሱስም ናካዲና ሀያና ዱጋንሳ እጆቻችንን አንስተን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ጌታ ነው። ኦሶማ ሃኔጋ በሽኮላዱ መጋሌዲጋ ባዲና ማሳ ሃሌሉያ በጌታ በኢየሱስ ስም
ሎቶራና ባጊያምባሲያ በኢየሱስ ስም ኃይል መኮና ዳጋሲያ በኢየሱስ ክርስቶስ ስም ሎባኒያ ታናናጋሲና ሃሌሉያ ኤያ ሃሌሉያ ሰጎዲና ሃሌሉያ ኤያ ሃሌሉያ ሶሮባኒና ማጋሲያ ኢየሱስ ክርስቶስ ጌታ ነው ወገኖቼ። ኢየሱስ ክርስቶስ ንጉሳችን ነው፣ አለቃችን ነው፣ ሰላማችን ነው፣ ፈዋሻችን ነው፣ ሀብት ንብረታችን ነው፣ ብልጽግናችን ነው፣ መድኃኒታችን ነው። ሚያማችሁ ቀኝ እጃችሁን በሚያማችሁ ቦታ ላይ አድርጉ። የትኛውም አይነት ህመም ያለባችሁ ኢየሱስ ክርስቶስ መድኃኒታችሁ ነው። ማቱራና ማሃዲና ጋሳ በጌታ በኢየሱስ ስም የደዋ ኃይል ይወገድ። ነፍስን፣ መንፈስን፣ ስጋን የሚያስጨንቅ ካንተ ያልሆነ በተገኘበት በዚህን ሰዓት ጸልያለሁ፣ በኢየሱስ ስም ይውደቅ። ሃላቡ ከማዲና ጋሲያ በኢየሱስ ስም የበሽታ ኃይል ይወገድ፣ በኢየሱስ ስም ይወገድ። ላቡራና ሃያና ጌሳ ሃያ መጌሱዮ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሆራቡዳና ማሃይዳንዶ ጋሲያ ኢየሱስ ክርስቶስ ጌታ ነው ወገኖቼ። ግሎሪ ቱ ጋድ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር በመካከላችን በክብር አለ። ኢየሱስ ጌታ ነው። ሃሌሉያ። በከንቱ አንጮህም፣ በከንቱ አንፎክርም። ይሰማናል ስናመልክ እንዳልነው መገኘቱ ክብሩ ይሰማናል። ሃሌሉያ ሶራዲና ሃሌሉያ ግሎሪ ቱ ጋድ አሜን 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 አሜን። ጸጥ እንላለን። ሃሌሉያ አሜን 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 አሜን። Yes. Yes. አሜን አሜን። ጌታ መልሽ ነገር ካለ አትፍሪ። ሃሌሉያ ግሩም 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 ግሩም። ሃሌሉያ ሃሌሉያ። መልእክት ያለው ልሳን ይመስለኛል። እኔ መተርጎም አልችልም። ሃሌሉያ። አረ ጌታን አመስግኑት። ሃሌሉያ። ጌታ ይባርካችሁ። እስቲ አትቁሙ፣ አይዟችሁ፣ የደከመ ሰላም ተባባሉ። እስቲ ጌታ ይባርክ በሉና ተበራረኩ። የመልእክት ክፍል ነው። ፒስ አንቱ ዩ፣ ሰላም ለእናንተ ይሁን። ተበራረኩ። ይሄ የመልእክት ክፍል ነው። ሰላምን ለወንድማችሁ፣ ሰላምን ለእህታችሁ ባርኳቸው። ግሎሪ ቱ ጋድ ክብር ለእግዚአብሔር ይሁን። የክብር መንፈስ፣ የሰላም መንፈስ፣ የደስታ መንፈስ። ሃሌሉያ ሃሌሉያ ሃሌሉያ። ባርኳቸው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የእግዚአብሔር የክብር መንፈስ፣ የክብር መንፈስ፣ የደስታ መንፈስ። ሃሌሉያ ያማዱና ያማዱና የክብር መንፈስ። ባርኳቸው ባርኳቸው ባርኳቸው። ተበራረኩ። እናንተ ሰዎች ተበራረኩ። ይሄ ሃሌሉያ 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 ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ግሎሪ ቱ ጋድ። አረ እግዚአብሔር እየባረከ ይባርካችሁ። ተበራረኩ። ባርኳቸው። በረከት ይተላለፋል። ባርኳቸው፣ ይባረካሉ። ባርኳቸው ባርኳቸው ባርኳቸው። እግዚአብሔር የተባረከ ይሁን። ሃሌሉያ 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 ሃሌሉያ። ስፓርት ኦፍ ወርሺፕ ኦኬ። ይሄ የአምልኮ ክፍል ነው። እግዚአብሔር ይፈልገዋል። እግዚአብሔር ይፈልገዋል። ሰላማችሁ የበዛ ይሁን። ጤናችሁ የበዛ ይሁን። ደስታችሁ የበዛ ይሁን። ፍቅራችሁ የበዛ ይሁን። ፌሎሺፓችሁ የበዛ ይሁን። በረከት 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 በክርስቶስ ኢየሱስ ስም የእግዚአብሔር በረከት በእናንተ ላይ ይፍሰስ። የእግዚአብሔር በረከት ሰላማችሁ የበዛ ይሁን። ፍቅራችሁ የበዛ ይሁን። ደስታችሁ የበዛ ይሁን። ሃሌሉያ።
ጌታ ይባርካችሁ። ግሎሪ ቱ ጋድ። ጌታ ይባርካችሁ። ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ጌታ ይባርካችሁ። እሰይ ጌታ ይባርካችሁ። በቃ እንዲህ ነው አምልኮ። ጌታ የተባረከ ይሁን። ጌታ ይባረክ። የእግዚአብሔር ነገር የተወሳሰበ አይደለም። አሜን አይደለም። አዎ እግዚአብሔር የተባረከ ይሁን። ሲምፕል ነው። ኮሚኒኬብል ኢንስፓየር ያደርጋል። ክብር ለጌታ ይሁን። ጌታ ይባርካችሁ። አሁን በቃ ጌታ ይባርካችሁ። ደስ ይበላችሁ በጌታ። እግዚአብሔር የተመሰገነ ይሁን። ደስ ይበላችሁ በጌታ። ሃሌሉያ። ደስ ብሎኛል። ደስ ተባረክልኝ። እሺ እኔ ደስ ብሎኛል። አንድ ነገር ልንገራችሁ። ለእኔ ይሄ ሳምንት የተለየ ነው። ሐሙስ፣ መጪው ሐሙስ በእኛ በኢትዮጵያውያን አቆጣጠር ነሐሴ 14 ይሆናል መሰለኝ እና ነሐሴ 14 1968 ዓመተ ምህረት ከቀኑ ወደ 6 ሰዓት ገራሪ ቀታ በሚባል በአንድ በሕይወት ብርሃን ቤተ ክርስቲያን ጎጆ ውስጥ 6 ሆነን ጾምና ጸሎት ይዘን ስንጸልይ በመንፈስ ቅዱስ የተሞላሁበት ነው። Hallelujah. Hallelujah. So 50 years. Don't worry about my age. Don't worry. 50 years. 50 years. Glory to God. ክብር ለእግዚአብሔር ለአምላክ ይሁን። ሃሌሉያ። እስካሁን እያለመለመ አለው። እስካሁን እየረዳኝ ያለው ያ መንፈስ የሚገርም መንፈስ። ያንን መንፈስ ለማግኘት ለመሞላት ከሰማው ከ6 ወራት በኋላ ነው የተሞላሁት እና ሰዎች በልሳን ሲጸልዩ ይሰማ ነበር። እሞክራለሁ። የአንድ ክፍል አለቃ ነበርኩኝ። ያን 8ኛ ክፍል ቁልፍ እኔ ጋር አለ እና ማታ እዛው አዳሪ ትምህርት ቤት ቅርብ ስለሆነ ምሽት ላይ ሄደን እንጸልያለን። አንዳንዴ በቃ ድምፄ እየሻከረ ሲሄድ የተሞላው ይመስለኛል። በዛ መንፈስ ለመሞላት የቦርዲንግ ተማሪ ነን። ምግብ እናዘጋጃለን። ምግብ የምናዘጋጀው የምናበስልበት ትንሽ አለ ታውቃላችሁ። አንዳንዴ በቃ እንደው እስቲ ከዚህ በባሰ ሁኔታ ሊጸልይ ብዬ እዛ አመድ ላይ ወጥቼ ጉልበቴ እንደው እንዲላላጥ እየሞከርኩ ጸልይ ነበር። እንዳልኳችሁ በቃ ምናምን ስል በቃ አሁን ተሞላሁ ያልኩበት ጊዜ ነበር እና አላደረገውም ጌታ። ትምህርት ቤት ተዘጋ። ከዛ በኋላ ገጠር ሄድኩ እና ለመጀመሪያ ጊዜ ነው እዛ ሕይወት ብርሃን ቤተክርስቲያን ሄድኩት። እነርሱ ስለ መንፈስ ቅዱስ ያውቁ ነበር። እኔ ደግሞ እዛው ይርጋለም ሙሉ ወንጌሎችን አገኛቸው ስለነበር ስለ መንፈስ ቅዱስ ሰምቼ ነበርና ከ5 ልጆች ጋር 6 ሆነን ጾም ጸሎት ያዘን። ቀኑ አርብ ነው አስታውሳለሁና እኔው መሪ ሆንኩኝ። ያኔ 7ኛ ክፍል ጨርሼ ወደ 8 አልፌ ያለው። ስለዚህ ሌሎቹ ከኔ በታች ናቸው እና ደግሞ መጽሐፍ ቅዱስ ያስተምር ነበር ትምህርት ቤታችን። በዛም ትንሽ ዕውቀት አለችኝ። በቃ ጾም ጸሎት ይኖረናል አልኳቸው። መጡ። የሐዋርያ ሥራ ምዕራፍ 2 አነበብኩት። ያው ታውቃላችሁ ጴጥሮስ ያነበበውን፣ እሱ ከዩኤል ነው ያነበበው። እሱን አነበብኩኝና ሰዎች ልጆችን መደብኳቸው። እንዳሁኑ ተንበርክኮ መጸለይን እናውቅበት፣ ተራ በተራ ነው ያው ለምግብ እንደምጸልየው። የመጀመሪያው ልጅ አስታውሳለሁ፣ ስሙን አብርሃም ነው። አብርሃም አንተ ስለ ንስሐ ጸልይልን አልኩ። እሱ ስለ ንስሐ የሚችለውን ያክል ጸለያ። ሌላው ደግሞ ዮሐንስ ይባላል። አሁን እሱ 1 ዓመት ሆነ ወደ ጌታ ከሄደ። አንተ ደግሞ ስለ መንፈስ ቅዱስ ጸልይልን አልኩ።
ተንበረከክን። እንዳልኳችሁ ጎጆ ውስጥ ነበር። ገጠር ያላችሁ ሰዎች ታውቃላችሁ፣ ምሰሶ አለ። እዛ ነው ተንበረከክነው። አብርሃም ስለ ንስሐ ጸልዮ ጨረሰ። ዮሐንስ ጌታ ሆይ በመንፈስ ሙላን ስል ብቻ ኃይለኛ የሆነ እሳት በእኔ ላይ ፈሰሰ። ሃሌሉያ! ኃይለኛ የሆነ እሳት በእኔ ላይ ፈሰሰ። አንደበቴን እንዴት እንደከፈተው አላውቅም። ወዲያውኑ በልሳን መጸለይ ጀመርኩኝ። ማን ሊያቆመኝ? በኋላ ራሴን ተጸየፍኩት። እንዴት ይህ ቅዱሱ መንፈስ በእኔ ላይ ይፈሳል? እንዴት በእኔ ላይ ይወርዳል አልኩ። ግን እግዚአብሔር አምላክ አደረገው። ኢየሱስ ክርስቶስን በመስቀል ላይ እንዲሞት የሰጠን ጌታ መንፈሱንስ እንዴት አይሰጠንም ወገኖቼ? ከዛ በኋላ በቃ ስጸልይ ብዙ እንደቆየው አስታውሳለሁ። እና ራሴን ረስቼ አይደለም። ከዚያት ቀን ጀምሮ ያ መንፈስ ቅዱስ እየረዳኝ በውጣ ውረዱ ውስጥ አልፌያለሁ። ባለፈው ጊዜ ፓስተር ዱባ እንዳለው በእስር ቤት እንደዚህ እስር ቤት was nothing ምንም ሌላም ነገር ገጥሞኛል። እንዳልኳ ነግራችሁ እንደሆነ አላውቅም። ክህደት ራሱ ከውጪ ወደዚህ ሲወረወር አእምሯችሁ ይሰቃያል። ያንን ሁሉ እንዴት መቋቋም ቻልክ ብትሉኝ መንፈስ ቅዱስ የእግዚአብሔር መንፈስ እግዚአብሔር የተባረከ ይሁን። አርነትን የሚሰጥ መንፈስ። ስለዚህ ነው ይሄ ሳምንት ለኔ ልዩ ነው ያልኩት። እና ልዩ ስለሆነ ከኔ ጋር የተገናኘ ላካፍል ወይ ብዬ አልተዘጋጀሁም፣ አላደርግም። ምን እንደዛ አንድም የተዘጋጀሁባቸው ጽፌ ያስቀመጥኳቸው መልእክቶች አሉኝ። እኔ ጊዜውን አሁን ከዚህ ህዝብ ጋር ይሄዳል ብሎ መንፈስ ቅዱስ ሲያመላክተኝ እንደዛ አድርጋለሁ። ነገር ግን ለእናንተ ማቀርብላችሁ እዛው ያረፍኩት ወይኑና አባይ ቤት ነው። እዛው እየጸለይኩ እያለሁን ሳስብ የእግዚአብሔር መንፈስ ወደ ልቤ ያመጣውን ማካፈላችሁ። ያም ቀደም እንዳነበብኩላችሁ ሮሜ ምዕራፍ 8 ቁጥር 14 ላይ ያለው ነው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ከዚህ ነው ማካፈላችሁ። ብዙ ቦታ ሊሄድ ይችላል። እግዚአብሔር የተመሰገነ ይሁን። ቀደም ፓስተር ዱባ ሲያነብ የእግዚአብሔር መንፈስ ባለበት በዛው አርነት አለ ተብሎ የተጻፈውን ሲያነብ ጥሩ ግጥሞች አለ ብያለሁ። ጌታ ተባረከ ይሁን። ስለዚህ በዚህ አርነት ባለበት ቤት ውስጥ ስንኖር በእግዚአብሔር መንፈስ መመራትን የመሰለ ነገር የለም። ለማስታወስ እንዲመቻችሁ ርዕስ ልስጣችሁ። ጉዞ ላይ ነን፣ መንፈስ ይምራን። አሜን። ሁለት የተለያዩ ሐረጎች ናቸው፣ ግን እኔ ገጣጥሜ ያለው ጉዞ ላይ ነን ሃይፈን ወይም ደግሞ ዳሽ መንፈስ ይምራን። ጉዞ ላይ ነን። አንድ ኢትዮጵያዊ አባባል አለ። ማያድሩበት አያምሹ ይባላል። ማያድሩበት ገና የሚሄዱበት መንገድ እያለ አያመሹ። በተሻለ መጠን ጉዞ ይቀጥላሉ። ስለዚህ እኛም እንደ ክርስቲያኖች፣ እንደ እግዚአብሔር ልጆች፣ እንደ ኢየሱስ ክርስቶስ ተከታዮች ጉዞ ላይ ነን። ጀምረናል። ምን ያክል እንዳጋመስን የት ላይ እንደደረስን የሚያውቅ እግዚአብሔር አምላክ ብቻ ነው። ስለዚህ በጉዞ ላይ ያለ ሰው ጥንቁቅ መሆን አለበት። መነሻውና መዳረሻውን የሚያውቅ ህዝብ ዓላማ ስላለው ማለት ነው። እኛ ከዚህ ተነስተን የት እንደምንደርስ የማናውቅ አይደለንም። መነሻ አለን፣ መዳረሻ ደግሞ አለን፣ የምንደርስበት አለን። ይህንን እናውቃለን። ስለዚህ ጉዞ ይጀምርና በመንገድ ላይ አያቆምም። ዓላማ ያለው ሰው እግዚአብሔርን የሚያመልክ ህዝብ ደግሞ ከዓላማም ሁሉ የተሻለ ዓላማ ያለው ህዝብ ነው። እግዚአብሔር ህዝቡን መጥራት የጀመረው፣ ህዝቡን ወደ እርሱ መንገድ መምራት የጀመረው በእኛ አይደለም። ብሉይ ኪዳን በምናይበት ጊዜ ብዙ ሰዎች ነበሩ። ከነዛ መካከል የዘፍጥረት መጽሐፍ ስታነቡ ከአቤል ጀምሮ እግዚአብሔርን የሚፈሩ
ነበሩ እስከ ኖህ ድረስ። ነገር ግን ከዚያ በኋላ እግዚአብሔር ለራሱ የተለየ ሰው እንደመረጠ እናውቃለን። አብርሃምን የመሰለ ማለት ነው። ስለዚህ የሱ ልጆች፣ የአብርሃም ልጆች፣ የተስፋ ልጆች እነዚህ ከግብፅ ከወጡ በኋላ ማለትም እስራኤላውያንን ማለቴ ነው ጉዞ እንደጀመሩ እናውቃለን። እነዚህ ሰዎች ታሪክ አላቸው። ተራ ሰዎች አልነበሩም። እንዳልኳችሁ የአብርሃም ልጆች ናቸው። የቃል ኪዳን ልጆች ናቸው። እግዚአብሔር አብርሃምን ሲጠራው ይህንን ርስት ለልጆች ለዘርህ እሰጣለሁ ብሎ ነበር። አምላክ አላቸው። የአማልክት ሁሉ አምላክ የሆነ ያህዌ የቃል ኪዳን አምላክ ኤልሻዳይ ሁሉን ቻይ ፈጣሪ የሆነ አምላካቸው ነው። ነገር ግን በጉዞ ላይ በነበሩበት ጊዜ ሁሉ ነገር አልጋ ባልጋ አልሆነላቸውም። የተመቻቸላቸው ብቻ አልነበረም። ምክንያቱ ምንድነው? ብዙ ነው። አንዱም የልባቸው ክፋት ሊሆን ይችላል። ሆኖም ግን እነዚህ እስራኤላውያን በውጣ ውረድ ውስጥ አለፉ። እንደምታውቁት ታሪኩ ለእናንተ አዲስ አይደለም። እኔ እንደው ዳሰሳ ማድረግ ፈልጌ ነው አሁን እያካፈልኳቸው ያለሁት። የተስፋ ልጆች፣ እግዚአብሔር የመረጣቸው ልጆች፣ የቃል ኪዳን ልጆች ነገር ግን በውጣ ውረድ ውስጥ አለፉ። በባርነት ቀንበር ስር ወደቁ። ግብፅን የመሰለች አመፀኛ ጣዖትን የምታመልክ አገር ወይም እነዚህ ህዝቦች አስጨነቋቸው እና ወደ እግዚአብሔር ጮሁ። ከጭንቀታቸው የተነሳ ጩኸታቸው ወደ እግዚአብሔር ዘንድ ደረሰ፣ ተሰማ። እግዚአብሔር ነፃ ሊያወጣቸው ፈለገ። ሰው አስነሳላቸው፣ ሙሴን እንደምታውቁት። ከዛ በኋላ ያስጨነቋቸውን አስጨንቆ እግዚአብሔር ከባርነት አወጣቸው። ይህንን ለማወቅ ዘጸአትን ማንበብ ነው፣ ማስታወስ ነው። ማታውቁት ትኖራላችሁ ብዬ አላስብም። ስለዚህ ከባርነት አወጣቸው። አምላካቸው እግዚአብሔር ይመራቸው እንደነበር እናውቃለን። እዛ ላይ ማለት እግዚአብሔር አውጥቶ የደረስክበት ድረስ ብሎ የሚተው አምላክ አይደለም። ህዝቡ እግዚአብሔር ወዳሰበለት እስኪደርስ ድረስ እግዚአብሔር ይመራል። ህዝቡ ደግሞ የመጓዝ የእግዚአብሔርን ምሪት ተከትሎ እግዚአብሔር ወዳዘጋጀለት የመድረስ ኃላፊነት ግዴታ አለበት። ከአቅም በላይ የሆነ ሁኔታ ሲያጋጥማቸው እንዳይደነባበሩ እግዚአብሔር አምላክ እንደመራቸው እንመለከታለን። በዘጸአት ምዕራፍ 13 ከ21 እስከ 22 ስታነቡ ቀን በደመና አምድ፣ ሌሊት በእሳት አምድ ይመራቸው ነበር። እግዚአብሔር ራሱ ይመራቸው ነበር እና በጨለማ በድንግዝግዝታ አልነበሩም። ስለዚህ የሚዋኩቡበት ግራ የሚጋቡበት ሁኔታ አልነበረም። በአጭሩ ምንድነው ማሳየት የፈለኩት? እግዚአብሔር ህዝቡን ሲጠራ ወደ አዘጋጀለት እስኪደርስ ድረስ እግዚአብሔር ግሩም መሪ መሆኑን እናውቃለን። ለዚህ ነው መዝሙረኛው እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለው። መዝሙር 23ን ስታነቡ ማለት እረኛ ስራው መጠበቅ ብቻ አይደለም፣ መምራትም ጭምር ነው። የሚመራው ደግሞ ወደ ቤቱ እስኪደርስ ድረስ ነው። እግዚአብሔር አምላካችንን እናመሰግናለን። ስለዚህ እነዚህን ሰዎች እግዚአብሔር መራቸው። በእርግጥ እግዚአብሔር ሲመራቸው እግዚአብሔርን ታዘው ሄደዋል ማለት ብቻ አይደለም። እግዚአብሔርን አምነው ብቻ ተጉዘዋል ማለት አይደለም። በእግዚአብሔር ምሪት ውስጥ ሆነው ያሉ አመፀኞች እንደነበሩ እናውቃለን። ወገኖች ለትምህርታችን ነው የተጻፈው። እግዚአብሔርን የሚያክል አምላክ የሰማይ ሰማያት ንጉሥ ፈጣሪ እየመራቸው እያለ በድንቅ በታምራት እየመራቸው እያለ ከነርሱ ጋር ሆኖ እያለ ነገር ግን በእግዚአብሔር ላይ ሲያጉረመርሙ በሙሴ ላይ ሲያጉረመርሙ ታገኟቸዋላችሁ። በግብፅ መቃብር ስለሌለ ነው እንዲያወጣህን መልሰን አሁን እዚህ በባህር ውስጥ ልንጠፋ መጣህንን ይስሉ ነበር። ከዚያ በኋላ ደግሞ እግዚአብሔር የሚያስፈልጋቸውን ምግብ ሁሉ እየሰጣቸው እያለ ያጉረመርሙ ነበር መልሰን እያሉ የራሳቸውን አለቃ ሾመው ለመመለስ ጥረት ሲያደርጉ ነበር። በዚህ ምክንያት ያላመኑ የእግዚአብሔርን ምሪት ያልተከተሉ ልብ በሉ፣ እግዚአብሔርን ተከትለው ያልተጓዙ
ሰዎች በምድረ በዳ ነው የቀሩት። የዕብራውያንን መጽሐፍ ምዕራፍ 3ን ምዕራፍ 4ን ማንበብ ትችላላችሁ። በምድረ በዳ ቀሩ፣ ወደቁ፣ ቀሩ። እነርሱ ሞተው እስኪያልቁ ድረስ እግዚአብሔር 40 ዓመት ሙሉ መራቸው። ምክንያቱም እንደዛ እየሆኑ ያላመኑት ክፉ የሆኑ ሰዎች ወደ ተስፋ ሀገር ሊገቡ አልተፈቀደም። ወገኖቼ እግዚአብሔር ነፃ አውጪ ነው። እግዚአብሔር ታዳጊ ነው። እግዚአብሔር መሪ ነው። እግዚአብሔር አሳራፊ ነው። ነገር ግን የእግዚአብሔርን መንገድ ተከትለን የእግዚአብሔርን መርህ ተከትለን ስንጓዝ እግዚአብሔርን በማመንና በመተማመን ልንጓዝ ይገባል። እግዚአብሔር እየመራን እያለ ወደ ቀኝ ወይም ደግሞ ወደ ግራ እንድንል የእግዚአብሔር ፈቃድ አይደለም። የእግዚአብሔር ምርት፣ የእግዚአብሔር ብርሃን፣ የእግዚአብሔር ዳመና፣ የእግዚአብሔር እሳት እየመራን እያለ ወገኖቼ ያንን ቸል ብለን የራሳችንን አጀንዳ ብንፈጥር እግዚአብሔር በዚያ ውስጥ የለበትም። እግዚአብሔር መጥራት ብቻ ሳይሆን ይመራል። የእግዚአብሔርን ጥሪ መስማት ብቻ ሳይሆን ምሪቱንም መከተል ያስፈልጋል። በደንብ ስሙኝ። ጥሪ ለደህንነታችን በጣም አስፈላጊ ነው። ጌታን መቀበላችን ከነበርንበት ከጨለማ ለመውጣታችን በጣም አስፈላጊ ነው። ከዚህ በፊት ነግራችሁ ሊሆን ይችላል። እኔ ቤተሰቦቼ በአጋንንታዊ አሰራር የታሰሩ ናቸው። በተለይ እናቴ ከዚያ ነው እናቴ ወጣችሁ። እኔም ከዚያ ነው የወጣሁት። ቅድም እንዳልኳችሁ የዛሬ 50 ዓመት በመንፈስ ቅዱስ ከተሞላው በኋላ ያ ክቡር የሆነው የእግዚአብሔር መንፈስ ሲመራኝ እምቢ ቢል ኖሮ ለዚህ አልበቃም። እኔ ወገኖች የእግዚአብሔር ሲመራ ጣፋጭ በሆነው ሁኔታ ብቻ አይደለም፣ ሸካራ በሚመስል መንገድ ሊመራን ይችላል። ነግሬያችሁ ሊሆን ይችላል ወገኖቼ። እግዚአብሔር ሲመራኝ ከባባድ የመሳሰሉ ጊዜያቶች ነበሩ። 1971 ዓመተ ምህረት ላይ ከሚያዝያ 21 ጀምሮ ይርጋለም ሰዎች ታስረዋል። 2 ሰው ታሰረ ሚያዝያ ውስጥ። ከዛ በኋላ ሰኔ 16 እናንተ ማስታወስ ባትችሉም እኔ እንደዛ መናገር ስለሚመቸኝ ነው። ሌሎች ወንድማችን ፓስተር ተስፋዬ ሌሎችም እያመለኩ ካሉበት ታሰሩ። እኔ ደግሞ ከከተማ ውጡ ተብለን ስለነበርን ፈተና ከጨረስኩኝ በኋላ ሄድኩኝ። ከከተማ ወጣ ወደ ቤተሰቦቼ ወደ አባሳ። ስለዚህ ገጠር እዛ የሚያስሩ አልነበሩም። ነገር ግን የሁለተኛ ደረጃ ተማሪዎች ፌሎሺፕን እሱን ለመምራት ስለተመረጥኩ እሱ ደግሞ ስልጠና አዲስ አበባ ይሰጣል እና ያንን ስልጠና ኦገስት ውስጥ ሄጄ ወስጄ የሚመለስበት ሁኔታ ተመቻቸ። ስልጠናውን ወስጄ ከተመለስኩኝ በኋላ ወደ ይርጋለም መሄድ ዘበት ነው፣ የሚታሰብ አይደለም። ምክንያቱም ይርጋለም ከተማ ውስጥ ሰዎች ይታሰራሉ፣ ተማሪዎች ይታሰራሉ። ጥቂቶች ነን፣ እንታወቃለን። በዛው መሃል ተመልሼ ቢሄድ ወዮልኝ ለኔ እና ነገር ግን መሄድ እንደሚገባኝ የእግዚአብሔር መንፈስ ከሁለትም 3 ያሳስበኝ ነበር። እንዴት እንደሚታሰርም ሁሉ ያመላክተኝ ነበር። ይገርማችኋል። ይሄ የጳውሎስን ስታነቡ ከ2000 ዓመት በፊት የሆነው ነው የምታነቡት። አሁን ግን ሕያው የሆንኩ እኔ በእኔ ላይ የደረሰው ነው የምነግራችሁ። እንዴት እንደሚታሰር ሁሉ ጌታ አመላክተኝ ነበር። ጀግንነቱ አይደለም ወደዛ ያስከደኝ። አባቴ አስመከረኝ። አሁን ወደዛ መሄድ የለብም አለኝ። እንዴት የተሰጠኝ ኃላፊነት አለ አልኩ። አይ ብሎ እምቢ አለ። ይልቁንም ደግሞ አንድ ወንጌላዊ አለና እዛው ወንጌላዊው ላከብኝ። ወንጌላዊው በጥቅስ መጣብኝ። በአንዲቷ ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ ይላልና ስለዚህ አሁን አንተ ከይርጋለም ትተህ ወደ ሐዋሳ ና አለኝ። ልክ ነው፣ ጥቅሱ እንደዛ ነው የምለው። ነገር ግን የተሰጠኝ አደራ አለኔ። ስለዚህ ሌሎች ከሌላ ሃይስኩል ሁሉ ተወክለው አዲስ አበባ ስልጠና የወሰዱ ልጆች ተመልሰው ሄደው እዛ አገልግለው ሪፖርት ያደርጋሉ አዲስ አበባ ላሉት። የይርጋለሙ ወንድም እንዴት ነው ሲባል የይርጋለሙ ወንድም ሐዋሳ እየተማረ ነው ይባል ወይ? that was challenging but I should submit it, committed መሆን አለብኝ። ስለዚህ እንደዛ ብዬ መለስኩለት። ወንጌላዊው ምንም ማድረግ አልቻለም እና ሄድኩ ወደ ይርጋለም። ሲሄድ መራራ ነው የሚመስለው። ለአንድ 3 ሳምንታት ያክል መጽሐፍ ቅዱስ አጠናን። ጥቂት ቆይቼ ገባሁ እና እሱን እንደው እንደ ጀግንነት ለመቁጠር አይደለም። እዚህ ላይ ምንድነው ከባዱ ነገር የሆነው? ግልጥ የሆነ የእግዚአብሔር ፍቃድ ነበረ።
የመንፈስ ቅዱስ ምሪት ነበር ወገኖቼ። አንዳንዴ ሰው አይረዳችሁም ወገኖቼ። ስለዚህ ሄድኩ፣ ገባው፣ ቆየው። ከዚያ በኋላ ተፈታን፣ ወጣው። ከወጣን በኋላ አባቴ አሁንስ ቢሆን አዋሳ አትመጣም ወይ አለኝ። ያ አባቴ እስቲ እንግዲህ አስብበታለሁ አልኩ። እንደዚያ ብዬ ወደ ይርጋለም ሄድኩ። ማለት አዋሳ ናቸው ቤተሰቦች ያሉት እና እዛ ሄጄ ከኔ ጋር አብረው የታሰሩ ወንድሞችና እህቶች አንድ ቤት ውስጥ እያለን ሁሉም ወደ አዋሳ ወደ ሌላም ቦታ ለመሄድ ወስነዋል። እና እነ ይዲዲያ እነ አዳኔ ሌሎችም ነበሩና አንተስ ብትሆን አሉኝ። ትራንስክሪፕት እንግዲህ ለማውጣት ነው። አንተስ እኔም አዋሳ ሆናለሁ ብዬ ከቤት ወጣሁና እውነት ነው የምነግራችሁ 15 ወይም 20 እርምጃ መሄድ አልቻልኩም። በቃ ያዘኝ የእግዚአብሔር መንፈስ። እግዚአብሔር እንዲመራችሁ ከፈለጋችሁ you have to submit yourself. that is it። እግዚአብሔር በንግዝግዝ በጨለማ አይደለም የሚመራን። የእግዚአብሔር መንፈስ ሰው ከመናገረን በላይ ነው በግልጽ የሚናገረን ወገኖቼ። ስለዚህ ጨነቀኝ፣ ተያዝኩ፣ መራመድ አልቻልኩም። የያዘኝ ደግሞ ይሉንታ አይደለም፣ የያዘኝ የትኛውም ኃይል አይደለም። የያዘኝ ያኔ በማልረባ ሰው ውስጥ በኃይል የሞላኝ የእግዚአብሔር መንፈስ የሱ ድምጽ ነበረ። አውቀዋለሁ፣ አውቀዋለሁ፣ በደንብ ነው የማውቀው። እሺ አልኩና እሺ ስል ግን ፖዚቲቭሊ አልነበረም። እሺ ጌታ ሆይ ስጋዬን ዘልዝለው ይብሉት አልኩ። ዚስ ወሰዝ ይሄ ነው ነበር አረፍተ ነገሩ እንዳለ ነው ነገርኳቸው። እሺ በቃ እዚህ ሆናለሁ፣ ስጋዬን ዘልዝለው ይብሉት። ምን ተስፋ አለኝ ከዚህ በኋላ? ምክንያቱም 2 ጊዜ ታስሬያለሁ። 7 ዓመት አካባቢ ተጠጥቼ ነው የወጣሁት። ጊዜው ደግሞ የደርግ ዘመን ነው እና ያውቁኛል። በቃ ግን ታዝዤ ስጋዬን ዘልዝለው ይብሉት በቃ። አይ ጌታ ብቻ አንተ ሁንልኝ ነው ያለው። ሁንልኝ እስቲ ስጋዬን ዘልዝለው ሲበሉት አየዋለሁ ነው ያለው። መቼም እንደዛ አልተናገረኝ በጊዜው፣ ዝም ነው ያለው። እና በኋላ ትምህርትን ጀመርኩ። ይገርማችኋል ከ7 ዓመት በፊት የተቋረጠውን ሃይ ስኩል ፌሎሺፕ እንደገና ተጀመረ። አያችሁ፣ እሱ ብቻ አይደለም፣ እዛው ቤተ ክርስቲያን ተተከለች፣ ጀመረች። እነ ወይንሻ መጡ። ወይኑ ማለት ያው የዶክተር አባይኔ ባለቤት ናት። እነሱ ሁሉ መጡ፣ ሌሎችም ተጨመሩ። ሰውም በዛ። እግዚአብሔር የተመሰገነ ይሁን። እና አገልግሎት ጀመርን። ጥሪውም እዛው መጣ። ወገኖቼ በአገልግሎት ላይ ማለት ስለ አገልግሎት ተሾም። ያ ብቻ አይደለም፣ እህት ምስጥ መጣች። ያ ብቻ አይደለም፣ ልጆችም መጡ፣ እነ ኤፍሬም፣ አሜን፣ ሚናሲ። ያ ብቻ አይደለም፣ እግዚአብሔር ከተማይቱንና አካባቢውን ሲባርክ አየን። እግዚአብሔር የተባረከ ይሁን። ይርጋለም አሁን ዛሬ ሰውን ዘልዝሎ የሚበላባት ሳትሆን እግዚአብሔር የሚመለክባት ናት። እግዚአብሔር የተባረከ ይሁን። ወገኖቼ ስጋችንን ዘልዝለው አይበሉም እንጂ ጌታን ስናመልክና ስንታዘዝ አይሆንም። ጌታን እሺ ስትሉ ወገኖቼ ፍሬውን ታዩታላችሁ እናንተ። ነገር ግን ጌታን መታዘዝ በጣም ግሩም ነው። አንድ ነገር ቅድም እንደነገርኳችሁ ያ ወንጌላዊ ከ7 ዓመት በኋላ አገኘኝና በቃ ጌታን እያመሰገነ ያኔ እኮ እኔም መክሬው ነበር እምቢ አለ። አያችሁ እግዚአብሔር እንዴት ነው የሚሰራው አለ። ታስታውሳለህ አይደል? አዎ አስታውሳለሁ አልኩት። እግዚአብሔር የተባረከ ይሁን። ስለዚህ ጌታን ስንታዘዝ በእግዚአብሔር መንፈስ ስንመራ አልጋ ባልጋ እንዲሆንልን ብቻ አይደለም። አንዳንድ ሸለቆ ልትወርዱ ትችላላችሁ ከጌታ ጋር። አንዳንድ ተራራ ልትወጡ ትችላላችሁ ከጌታ ጋር። ኑሮ ከጌታ ከኢየሱስ ጋር በሸለቆም ቢሆን በተራራ ደስ ያሰኛል፣ እርካታ ነሰጠ። ክብር ለእርሱ ይሁን። አታጨበጭቡለትም? ሃሌሉያ! ደስ ይበላችሁ፣ ደስ ይበላችሁ። ዛሬ ግሩም የሆነ ነገር ነው እየተነጋገርን፣ ነገር እንኳን አይደለም የእግዚአብሔርን ፈቃድ ነው እየተነጋገርን ያለ ነው። ስለዚህ ጨለማ አይሁንባችሁ። ጌታን ስትታዘዘው፣ ጌታን እሺ ስትሉ እንዲህ ትባረካላችሁ። እና እነዛ ሰዎች ያው የብሉይ ኪዳን ሰዎች ተበላሸባቸው ብዙዎቹ።
ነገር ግን የታዘዙት ወደ ታሰበው ገቡ። በአዲስ ኪዳንም እግዚአብሔር ሕዝብን ጠርቷል። ነገር ግን ተጠርተው ደግሞ የተበላሸባቸው ሰዎች እንዳሉ መጽሐፍ ቅዱሳችን ይነግረናል። ወገኖቼ በመንፈስ ቅዱስ ለመመራት ተጠርተው በመንፈስ ቅዱስ ተመርተው መቀጠል ያቃታቸው እንዳሉ ይነግረናል። ይገርማችኋል፣ ይነግረናል። እና ምን ይላል? ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራን በሆነበት በትልቅ ተጋድሎ ያጸናችሁበት የቀደመውን ዘመን አስቡ ይልና የሚበልጥን እሱን ሊለፈው ቁጥር 36 ምዕራፍ 10 ማለት ነው። የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይልና ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሰ በእርሱ ደስ አይላትም። እኛ ግን ነፍሳቸው ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ሁለቱም ጉዞ ጀምረዋል። የዕብራውያን መልእክት ያንን ነው የሚያሳየን። በክርስቶስ ኢየሱስ ደም ታጥበው እንደነና እንደናንተ የነጹ የእግዚአብሔር ልጆች ለመሆን እግዚአብሔርን ለመከተል ወስነው የወጡ አንዳንዶቹ ደግሞ አይ ከአባቶቻችን ወግና ስርዓት ወጥተናል እና ይሄ ክርስትና አያዋጣንም ብለው ወደ ኋላ ማፈግፈግ የጀመሩ ነበሩ። ሌሎቹ ደግሞ እምቢ የጌታን ፍቃድ መራራም እንኳን ቢሆን መንገዱ እንከተላለን፣ በዚህ ጎዳና እንቀጥላለን የሚሉ ነበሩ። ወገኖቼ እግዚአብሔር አምላካችን እናመሰግናለን። ስለዚህ ጉዞ ላይ ነን፣ ጉዞ ላይ ናችሁ። ነገር ግን መንፈስ ቅዱስ ይምራን። አሜን። መንፈስ ቅዱስ እሱ ይምራን። ዛሬ ጉዞ ላይ ነን። መጽሐፍ ቅዱሳችን እንደሚናገረው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ስታነቡ እኛ ግን ከጨለማ እናንተ ግን ነው የሚለው አይደለም። እናንተ ግን ከጨለማ ወደሚደነቅ ብርሃኑ ምን ያደረጋችሁን? የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ናችሁ። ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ሶ you are saved። የጌታ የእግዚአብሔር ልጆች ናችሁ። ይሄ በጊዜው ለነበሩት ብቻ ሳይሆን ለእኛ የሚሰራ ነው ወገኖቼ፣ የሚሰራ ነው። ጉዞ ላይ ነን። ከጨለማ ወጥተናል። እግዚአብሔር ተባረከ ይሁን። ስለ ደህንነቱ የሚጠራጠር ካለ ፓስተሩን ያገኘው። አንዳንዴ ሰዎች እንግዳ ስመጣ እንግዳን ያገኛሉ። ነው እንኳን እንደዛ አይደለም። ፓስተሩን ያገኙ፣ ሌሎችንም ያገኙ። ስለ ደህንነታችሁ የምትጠራጠሩ ካላችሁ ድኛለሁ የምል ቀኝ እጁን አም ዴድ ሹር የምል በጣም እርግጠኛ ነኝ የምል ሃሌሉያ። ስለዚህ ከጨለማ ወደሚደነቅ ብርሃኑ የጠራንን የእርሱን ደግነት፣ መልካምነት ለማወጅ እየተመረጥን ትውልድ ነን። በጉዞ ላይ ነን። በጉዞ ላይ ናችሁ ወገኖቼ። ጉዞው አይቆምም። ጉዞ ገደብ የለውም። ጉዞ ዲሞክራሲና ኦር ሌላ ነገር አይወስነውም። ጉዞ ምዕራብንና ምስራቅን አያውቅም። ጉዞ ያደጉ ሀገሮችንና ሶስተኛ የዓለም ሀገሮችን አያውቅም። ሶስተኛ የሚባሉት ሮኛ ነበር ነው እንደምታውቁት። ይሄ ያደጉ ሀገር ነው። አያውቅም። ጉዞ ስራ መስራትንና ስራ ማጣትን ወይም ስራ መያዝንና ማጣትን አያውቅም። እነዚህ ሁሉ ሌላ ነገር ናቸው። ጉዞ መሰረቱም አቅሙም ደህንነት ነው። ስለ ዳንን ነው የምንጓዘው። ስለ ተመረጥን ነው የምንጓዘው። ዓላማ ስላለን ነው የምንጓዘው። መሪ ስላለን ነው የምንጓዘው። ወገኖቼ ጉዞ ላይ ነን። ከጨለማ ወደሚደነቅ ብርሃኑ ይጠራንን የእግዚአብሔር ልጆች ተደርገን እንድንቆጠር እድል የሰጠንን እርሱን በመከተል የእርሱን በጎነት እንድንነግር የተመረጠን ጀግና ወንድና ሴት ምርጥ የእግዚአብሔር ልጆች ሆነን በጉዞ ላይ ነን።
ከኃጢአት ጋር እየተጋደልን ደምን እስከ ማፍሰስ ድረስ እንድንቃወም የተጠራን ጉዞ ላይ ነን። ክርስቲያን ተልካሻ አይደለም። ክርስትና ለተወሰኑ ሰዎች የተመደበላቸው አይደለም። እነርሱ ብለን የተወሰኑ ሰዎችን ሰማይ አድርሰን እኛ ደግሞ እዚሁ በተልካሻ መንፈሳዊ ሕይወት ውስጥ እንድንኖር የፈቀደልን የለንም። ሁላችንም የልዑል የእግዚአብሔር ልጆች ነን። ሃሌሉያ! እንደዛ ናችሁ። you are such a people. ሃሌሉያ! እንደዛ ናችሁ። ሃሌሉያ! ያ እንደዛ ናችሁ። ራስሽን አትናቂ። ራስን አትናቅ በጭራሽ። ጀግና ነህ። የክርስቶስ ኢየሱስ ልጅ ነህ። ዝም ብሎ ትምክህት አይደለም። ዝም ብሎ ትምክህት አይደለም። ጉራ አይደለም። በትህትና የሚያክለን የለም። ካስፈለገ አይደለም እንዴ? በትህትና ማንም አያክለንም እንዴ? የትም ቦታ ስንደነፋ እንገኝም። ነገር ግን በአምላካችን ውስጣችን ሙሉ ነው። እግዚአብሔር የተመሰገነ ይሁን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን በምንልበት ጊዜ በሙሉ ትምክህት ነው። አውቀነዋል ሲታደገን፣ አውቀነዋል ሲረዳን፣ አውቀነዋል ሲያሻግረን፣ እናውቀዋለን ሲመግበን፣ ሲያለብሰን አይተነዋል፣ ሲያከብረን አይተናል። ለክብሩ ካልሆነ በስተቀር ተዋርጄም አላውቅም። ወደ ጌታ ከመጣ በኋላ ለክብሩ ካልሆነ በስተቀር ተራቆቼም አላውቅም። የሰውን አይቼም አላውቅም። ከአገልግሎት ጋር እንደው በተያያዘ ምናልባት ጦመን ያደርኩበት ቀን ሊኖር ይችላል። እሱንም ወደ ቤተሰቦች አልሄድም ብዬ እንጂ አጥቼም አላውቅም። ምንም ማለት ይሄ ትልቅ ነገር ሆኖ አይደለም። የስጋችን መውዛት ትልቅ ነገር ሆኖ አይደለም። ለእግዚአብሔር ይሄ ምንም ማለት አይደለም። ምክንያቱም ከሁሉም በላይ የሆነ ኢየሱስ ክርስቶስ በልቤ ውስጥ አለ። ሃሌሉያ! ስለዚህ በዚህ ነው ወገኖች፣ ትምክህታችሁ ይሄ ነው መሆን ያለበት። ምንም ስላለን አይደለም። እግዚአብሔር ይባረክ። እዚህ ካናዳ ስለምትኖሩ በእውነት ነው የምለው፣ የሚያስፈልጋችሁን ጌታ ስላደረገላችሁ ጌታ ይባረክ። የምትሰሩበት መስክ ስላለ ጌታ ይባረክ። ግን you are beyond that. You are above that. Hallelujah. You are beyond that. Hey. አረ ጌታ የተባረከ ይሁን። You are beyond that. Hallelujah. You are beyond that. እንግሊዝኛውን እናንተ ናቸው የምታውቁ ስለመጣለኝ ነው። That is it. You are beyond that. Yes. You are beyond that. You are above and beyond that. ስለዚህ አትገድቡ። ራሳችሁን አትገድቡ። እግዚአብሔር ትልቅ ነው። የእግዚአብሔር ልጆች ከመሆናችን የተነሳ ከአለቆች ሁሉ እንበልጣለን ነው የምለው። ኃይልን በሚሰጠኝ በክርስቶስ ሁሉ እንችላለን አይደል የምለው። ስለዚህ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ይሄ ጉራ ነው እንደ ታዲያ አንድ አሸናፊ ሞት አሸናፊ ነው አይደለም? ሰይጣን አሸናፊ ነው። ንገሩኝ። ያለው አሸናፊ ነው፣ የሚመጣው አሸናፊ ይባል። ነገር ግን we are ከዛ በላይ ነን። ሃሌሉያ! እግዚአብሔር የተባረከ ይሁን። እስከ ቆምኩ ድረስ ከሞላኝ ፍቀዱልኝ። እሺ፣ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ይሁን። ይሄ ነገር እኮ ለእናንተ ስል ነው ጌታ እንደዚህ የሚያደርገኝ አይምሰላችሁ። እኔን በጓዳም ማዝለል ይችላል። ለእናንተ ስል ነው። በደንብ ስሙ ወገኖቼ። እግዚአብሔር የተባረከ ይሁን። ስለዚህ በዩ ኢየሱስ ጌታ ነው። ሃሌሉያ! በዩ ጌታሽ ነው። ሃሌሉያ! በዩ ፈንጥሽ። ሃሌሉያ! በአምላክሽ ፊት ነው። የአምላክሽ ድምፅ ነው። ደስ ይበልሽ፣ በጌታ ደስ ይበልሽ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ያው ነው። ሃሌሉያ! ያው ነው። እግዚአብሔር የተባረከ ይሁን። እግዚአብሔር እየባረከ ይባርክሽ። እግዚአብሔር ዘመንሽን ይባርከው። እግዚአብሔር በሁሉ ይባርክሽ። ተባረኪ። ሃሌሉያ! እግዚአብሔር ይባርካችሁ። ሳይ እግዚአብሔር የተባረከ ይሁን። ጌታ ይባረክ። ደስ ሳሰኘን ጌታ። ሃሌሉያ! ልባሞች ስንሆን ለሱ ደግሞ እንደዚህ ስንሆን ለእናንተ ጌታ የተባረከ ይሁን።
ኦ ሃሌሉያ። ስለዚህ ዛሬም ጉዞ ላይ ነን። የእምነት አባቶቻችን ዱካ እየተከተለን ጉዞ ላይ ነን። የዕብራውያን መጽሐፍ ምዕራፍ 11 ስታነቡ ጀግኖች አሉ እዛ የእምነት አባቶች። አንዳንዶቹ እስከ ሞት ድረስ ራሳቸውን አሳልፈው የሰጡ ለሰይፍ፣ ሌሎች ደግሞ ሙታናቸውን የተቀበሉ አሉ። የአንበሳን አፍ የዘጉ የእሳትን ኃይል ያጠፉ አሉ። ስለዚህ የእነርሱን ፈለግ እየተከተልን በጉዞ ላይ ነን። ከሁሉም በላይ ደግሞ ወገኖቼ ኢየሱስ ክርስቶስን እየተከተልን ጉዞ ላይ ነን። ቃሉ እንደሚል እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት ያስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ጉዞ ላይ ነን። ስለዚህ ዛሬም በጉዞ ላይ ነን። አሜን። በጉዞ ላይ ናችሁ ከሆነሳ መንፈስ ይምራን። መንፈስ ቅዱስ ይምራን። ይሄ መንፈስ እውነተኛ መንፈስ ነው። ይሄ መንፈስ በህዝብ ብዛት በተቃውሞ ብዛት የሚደበዝዝ አይደለም። ከአብ የተላከ መንፈስ ነው። አጽናኝ የሆነ መንፈስ ነው። ማጽናናት ይችላል። የተሰበረውን ልብ መጠገን ይችላል። አቅም ለሌለው ኃይል መስጠት ይችላል። ይሄ መንፈስ ሰውን ወደ እውነት ሁሉ መምራት ይችላል። እሱ አይሳሳትም። ግሩም አስተማሪ ነው ይሄ መንፈስ። ስለዚህ እሱ ይምራን። ጉዞ ላይ ነን ወገኖቼ፣ ጉዞ ላይ ናችሁ። አቅም ያጣን ካለን ኃይልን የሚሰጥ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ምስክሮችም ትሆናላችሁ ነው ያለው ጌታ ኢየሱስ። ስለዚህ አፋችንን ሞልተን ለጠፉት እንድንጸልይ እንድንቃትት ይሄ መንፈስ ይምራን ወገኖቼ። አስጀምሮ የሚያስጨርስ መንፈስ ይሄ መንፈስ ይምራን። ድካምን የሚያግዝ መንፈስ ይሄ መንፈስ ይምራን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ያለው ጌታ ኢየሱስ ክርስቶስ ነው። መንፈስ ድካማችንን ያግዛል። ደግሞ የተባለለት መንፈስ ቅዱስ ነው። ስለዚህ ጉዞ ላይ ነን። ይሄ መንፈስ ይምራን። በድፍረት መስካሪዎች እንድንሆን ይሄ መንፈስ ይምራን ወገኖቼ። ሕግ የሌለበት ዘመን የለም ማለት ይቻላል። የሮማውያንን ሕግም የመሰለ ሕግ የለም። በእነዚያ በሮማውያን ዘመኑ እንኳን ኢየሱስ ክርስቶስ ተሰብኳል ወገኖቼ። እዚህ ዲሞክራሲ እንዴት እንደሆነ አውቀዋለሁ ባልኖርበትም እና ነገር ግን ሁሉንም አልፎ ስለ ኢየሱስ ክርስቶስ ደህንነት፣ አዳኝነትና ጌትነት እንድንናገር የሚያስችል ይሄ መንፈስ ይምራን። ይሄ መንፈስ ይምራችሁ። ድፍረትን የሚሰጥ ኃጢአትና ርኩሰትን የሚያጸይፍ ይሄ መንፈስ ይምራችሁ። ኃጢአትና ርኩሰት ወገኖች እንደ እንጀራ በሚመገብበት እንደ ውሃ በሚጠጣበት አካባቢ እንዳለን ይታወቃል፣ በተለይ እናንተ። ነገር ግን ይህን የሚያጸይፍ ይህንን ክፉ ነገር የሚያጸይፍ የእግዚአብሔር መንፈስ ይምራን። ጽድቅንና ቅድስናን የሚያስጠማ መንፈስ ይምራን። አብን የሚያከብር ይሄ መንፈስ ይምራን ወገኖቼ። መንፈስ ቅዱስ ይምራን። እየጨረስኩላችሁ ነው። እንግዲህ መንፈስ ይምራን ስንል እንደዚህ ማለታችን ነው። መንፈስ እንዲመራን ስንፈልግ ግን እዚሁ ተንጫጭተን እዚህ ተጫጭፈን የሚያበቃ ጉዳይ አይደለም። መንፈስ እንዲመራን ስንጸልይና ስንፈልግ መንፈስን መጠማት ያስፈልጋል። መጠማት፣ ሁሌ መጠማት። ይጠማል መንፈስ ቅዱስ ታውቃላችሁ፣ የለመዳችሁ ሰዎች። ስለዚህ ተንበርከክ ይሏችኋል፣ ጾመ ጸልይ ይላችኋል። አሁን እዚች ጋር ተንፍስ ይላችኋል መንፈስ ቅዱስ። ስለዚህ ተጠሙ። እየተጠማን እንዲሁም ደግሞ እየሰማነው ስንከተለው መንፈስ ይመራናል። መንፈስ ቅዱስ እንዳናሳዝነው እንዳናስመርረው ስንጠነቀቅ መንፈስ ቅዱስ ይመራናል። አንዳንዶቻችን መንፈስ ቅዱስ ምሪቱን ጀምሮ አሳዝነነው አስመርረነው ከኛ ጋር መሄድ አቅቶት ይሆናል። መንፈስ ቅዱስ ኃጢአተኛን ይወዳል እንጂ ከኃጢአት ጋር አብሮ አይሆንም ወገኖቼ። መንፈስ እንዲመራን ስንፈልግ እዚህ ላይ መጠንቀቅ አለብን።
በመንፈስ መሙላት ደግሞ ያስፈልጋል። በመንፈስ እንዲመራን መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ነው የተባልነው። ወገኖቼ በማይረቡ ነገሮች በሚዲያ በምን በወሬ በችግር አጉል ነገሮችን በማሰላሰልና በማሰብ አንሞላ። መንፈስ ይሙላብን ወገኖቼ። ታዲያ እንዴት ናችሁ? አሜን። ጎሮም ነው እሱ። እንደዛ ከመለሳችሁልኝ ጥሩ ነው። ስለዚህ መንፈስ ቅዱስ እንዴት እየመራን ነው? የተላለፍን ቸል ያልን በራሳችን መቀጠል ጀመርን። የሆነ ቦታ አድርሶ የት ጋር እንደሆነ የጠፋብን አለን። ዛሬ እግዚአብሔር ይመልስልናል። አሜን። እነዛን ታስታውሷቸዋላችሁ። ጌታ ኢየሱስ ክርስቶስ ሲወለድ ሰብአ ሰገልን እየመራ የሄደው እና የሆነ ቦታ ቆመ። ኦፍ ኮርስ ከዛ በኋላ መጠየቅ ነበርባቸው። እነሱ ሌላ ነው። አንዳንዴ መንፈስ እየመራን እያለ መንገዱን የሆነ ነገር እንዲዘጋብን እንፈቅዳለን። ማይፈልገው ነገር ማድረግ ስንጀምር መሆን ሲጀምር፣ ነገር ግን እግዚአብሔር አይተወንም፣ ይመራናል። ዛሬ መንፈስ እየመራችሁ ያላችሁ፣ በመንፈስ እየተመራችሁ ያላችሁ እግዚአብሔርን አመስግኑ፣ ደስ ይበላችሁ፣ በዚሁ ቀጥሎ። ደግሞ የመንፈስ ቅዱስ ምርቱ ትንሽ ተዛብቶብኛል የምትሉ ካላችሁ እግዚአብሔር አሁን ላይ ያስተካክል ጊዜው ነው። እንጸልያለን። ሃሌሉያ ግሎሪ ቱ ጋድ ሃሌሉያ። እንጸልያለን። ቆመን እንጸልያለን። ቆመን እንጸልያለን። ሃሌሉያ። ጸልዩ እስቲ። ግሎሪ ቱ ጋድ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። እናመሰግናለን እግዚአብሔር አምላካችን ሆይ። የጎደለ ነገር ካለ ሙላ በሎት ጌታን። አይ ቲንክ እግዚአብሔር እየዳሰሰን እንደነበር አውቃለሁ። የጎደለ ነገር ካለ ሙላ በሎት። ሃሌሉያ። እግዚአብሔር አምላካችን እናመሰግናለን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሆን። ስለዚህ ወደ እግዚአብሔር ፊት መቅረብ በሚገባን አቅጣጫ ጌታ የተናገረን ወደ ጌታ ፊት እንቀርባለን።